ጤና ይስጥልን። ዛሬ ሚያዝያ 17 2012 ዓ.ም በአሜሪካን ሀገር በኮሮና ቫይረስ ምክንያት የሟቾች ቁጥር ከ50,000 ሰዎች ሲያልፍ አንዳንድ ግዛቶች የተዘጉ እንቅስቃሴዎች እንደገና መከፈት ጀምረዋል። ሳሎኖች እና ስፓዎች በጆርጂያ እና በኦክላሆማ እንደገና ሊከፈቱ ይችላሉ የሚል ፍንጭ ያለ ሲሆን አላስካ ምግብ ቤቶች ላይ ገደቦችን አንስተዋል። አርብ ቀን ፕሬዝዳንት ዶናልድ ትራምፕ ጥያቄዎችን ለመጠየቅ ፈቃደኛ ባለመሆናቸው እንደተለመደው አጭር መግለጫ ሰጥተው አልፈዋል። ዶናልድ ትራምፕ የቤት ውስጥ በሽታ አምጪ ተከላካይ ኬሚካሎችን ለህመምተኞች መስጠት ጠቃሚ ሊሆን ይችላል እንደሚችል ከገለጹ በኋላ በርካታ ትችቶች አጋጥሞታል። ዶናልድ ትራምፕ የተተቹት ግልጋሎት የሚሰጡት ኬሚካሎች ጸረ ተባዮች፣ አደገኛ ንጥረ ነገሮች፣ በሐኪምና በአምራቾች አደገኛ ናቸው ተብለው የተወገዙት ናቸው። የቤት ውስጥ በሽታ አምጪ ተከላካይ ኬሚካሎች ጸረ ተባዮች፣ አደገኛ ንጥረ ነገሮች ናቸው እናም ለህመምተኞች መርዛማ ሊሆኑ ይችላሉ እናም ውጫዊ ተጋላጭነትን ሊጨምር ይችላል። ለምሳሌ ለቆዳ፣ ለአይን እና ለመተንፈሻ አካላት አደገኛ ሊሆኑ ስለሚችሉ በሚል ዶናልድ ትራምፕ በርካታ ትችቶችን ሲያስተናግዱ ውለዋል። አመሰግናለሁ። የዕለቱ ቪዲዮዬ ይህን ይመስላል። አመሰግናለሁ። ፕሊዝ ሰብስክራይብ። ቴንክ ዩ